በታሪክ ውስጥ ታውቃላችሁ አንዳንድ ገጸ ባህሪያት የአንድን ዘመን መገባደጃ እና የሌላውን መባቻ ምልክት ሆነው ይቆማሉ። ዛሬ የምናየው ታሪክ ልክ እንዲህ አይነት ነው። የመረብ ምላሽ ማለትም የአሁኗ ኤርትራ ደጋማ መሬት የመጨረሻው ሉዓላዊ ገዢ ታሪክ። ይህ አባባል በራሱ ብዙ ነገር ይናገራል። የአንድን ሰው ታሪክ ውስብስብነት እና ድራማ ይጠቁማል። የዘመኑ ግላዲያተር የተባለው ግለሰብ ማን ነው? ዕጣ ፈንታውስ ምን አይነት ውጣ ውረድ አስተናገደ? እስቲ አብረን እንዝለቅበት። እንግዲህ ባለ ታሪካችን ይሄው ነው። ራእሲ ወልደ ሚካኤል ሰሎሞን በ19ኛው ክፍለ ዘመን በኤርትራ ደጋማ ቦታዎች ላይ እስማቸው ገኖ የነበረ መሪ። ፊታቸው ላይ የሚነበበው ጽናትና አስተዋይነት በውጣ ውረድና በፖለቲካ ሽኩቻ በተሞላ ዘመን ውስጥ ያለፈን ሰው ታሪክ የሚናገር ይመስላል። እንግዲህ የወልደ ሚካኤል ታሪክ የሚጀምረው ከግል ምኞት ብቻ አይደለም። በትልቅ የሥልጣን ሽኩቻ መሃል ነው ታሪኩም የከፈተው። በ19ኛው ክፍለ ዘመን ሁለተኛ አጋማሽ የመረብ ምላሽ ደጋማ መሬቶች በተቀናቃኝ ኃይሎች መሃል በሚደረግ ከባድ ትግል የታመሱ ነበር። ይህ ትግል የአካባቢውን ዕጣ ፈንታ የሚወስን ነበር። ታዲያ የዚህ ሁሉ ትግል ማዕከል እና ትልቁ ሽልማት ምን ነበር? የአስመራ ቁጥጥር። አስመራ በወቅቱ የደጋማው መሬት የኢኮኖሚና የፖለቲካ የልብ ምት ነበረች። ስለዚህ ከተማዋን መቆጣጠር ማለት መላውን አካባቢ መቆጣጠር ማለት ነበር። በዚህ የሥልጣን መድረክ ላይ እንግዲህ ሁለት ዋነኛ ተዋናዮች ነበሩ። በአንድ በኩል ከዜጋ ጎሳ የወጡ ተፎካካሪው ወልደ ሚካኤል ሰሎሞን፣ በሌላ በኩል ደግሞ ከዘጋ ጎሳ የሆኑትና በወቅቱ ሥልጣን ላይ የነበሩት ደጃት ኃይሉ ተወልደ መድኅን። ትግሉ በሁለት ግለሰቦች መካከል ብቻ አልነበረም። ከጀርባው ለዘመናት የዘለቀ የሁለት ኃያል ጎሳዎች ፉክክር ነበረበት። ይህ በግለሰቦችና በጎሳዎች መካከል የነበረው ፉክክር በቃላት ብቻ የሚቆም አልነበረም፣ በፍጹም። በመጨረሻም የደጋማው መሬት ዕጣ ፈንታ ወደሚወስን ወሳኝ ወታደራዊ ግጭት ውስጥ ገቡ። ይህም የአስመራ ጦርነት በመባል ይታወቃል። የጦርነቱ ሂደት ልክ እንደ ድራማ ነበር። በመጀመሪያው ጦርነት በአክሪያ የወልደ ሚካኤል ኃይሎች ከባድ ሽንፈት አስተናገዱ። ብዙዎች ታሪኩ እዚህ ላይ ያበቃ ብለው አስበው ነበር። ግን ወልደ ሚካኤል ተስፋ አልቆረጠም። ሰራዊቱን ዳግም አደራጅቶ በማይቤላ ለሁለተኛ ጊዜ ተፋለመ። በዚህ ጊዜ ግን ውጤቱ ፍጹም የተለየ ነበር። ወሳኝ ድል ተቀዳጀ። ተቀናቃኙ ደጃት ኃይሉም በውጊያው ላይ ተገደለ። ይህ ድል ሁሉንም ነገር ነው የቀየረው። የደጃት ኃይሉ ሞት በደጋማው መሬት የነበረውን የኃይል ሚዛን ሙሉ በሙሉ ገለበጠው። ለወልደ ሚካኤል ሰሎሞን የአካባቢው ዋነኛ ኃይል ለመሆን መንገዱ ተከፈተለት። ጦር ሜዳ ላይ ማሸነፍ አንድ ነገር ነው አይደል? ያንን ድል ወደ ዘላላቂ የፖለቲካ ሥልጣን መቀየር ግን ሌላ ፈተና ነው። አሁን የወልደ ሚካኤል ትልቁ ትኩረት በደም ያገኘውን የበላይነት ማጠናከርና ተቀናቃኒ የሌለው ገዢ መሆኑን ማረጋገጥ ነበር። የሥልጣን ማማ ላይ የወጣበት ሂደት በጣም ፈጣንና ወሳኝ ነበር። ከማይበላ ድል በኋላ አስመራን ሙሉ በሙሉ ተቆጣጠረ። ከዛ ደግሞ ምናልባትም ከሁሉም በላይ ድፍረት የተሞላበት እርምጃ ወሰደ። በ1075 ዓመተ ምህረት ከንጉሠ ነገሥት ዮሐንስ የተላከን ግዙፍ ጦር ድል አደረገ። ወታደራዊ ብቃቱን ያለምንም ጥርጥር አስመሰከረ። ከዚህ ታላቅ ድል በኋላ ነበር ራስ የሚለውን ክቡር ማዕረግ የወሰደው። እስቲ ራስ የሚለው ማዕረግ ምን ያህል ትልቅ እንደሆነ እኔ ይህ ማዕረግ በወቅቱ ለአንድ ክልላዊ ገዢ ከሚሰጡ ማዕረጎች ሁሉ የላቀው ነበር። በእንግሊዝኛው ዲዩክ ከሚለው ማዕረግ ጋር ሊነጻጸር ይቻላል። ይህ ማዕረግ የፖለቲካና የማዕረጋዊ ደረጃውን ወደማይገመት ከፍታ ነው ያደረሰው። እናም ልክ እንደዚህ ከሽንፈት ተነስቶ ወሳኝ ጦርነቶችን አሸንፎ እና ከፍተኛውን ማዕረግ በመውሰድ ራእሲ ወልደ ሚካኤል ሰሎሞን የመረብ ምላሽ ደጋማ መሬቶች የማያከራክር ገዢ ለመሆን በቃ። አሁን እስቲ ከግል ድል ወጣ ብለን የራእሲ ወልደ ሚካኤልን ታሪክ በሰፊው የታሪክ መነጽር እንመልከተው። የእርሱ አገዛዝ ለምን በታሪክ ውስጥ ልዩና ትንሽ አሳዛኝ ስፍራ እንዳለው እንመርምር። ይህ አገላለጽ በጣም ጥልቅ ነው። የእርሳቸውን ታሪካዊ ፋይዳ በደንብ ይገልጻል። የመረብ ምላሽ የመጨረሻው ሉዓላዊ። ይህ አጠራር ከግል ስኬት የዘለለ የአንድ ዘመን ፍጻሜ የሚያመለክት ትርጉም አለው። ስለዚህ ወሳኙ ነጥብ ይሄ ነው። ራእሲ ወልደ ሚካኤል የውጭ ኃይሎች በተለይም የአውሮፓ ቅኝ ገዢዎች አካባቢውን ከመቆጣጠራቸው በፊት የመጨረሻው የአካባቢው ተወላጅ እና ነፃ ገዢ ነበሩ። የእርሳቸው ዘመን የአንድን ነፃ ዘመን መገባደጃ እና የአዲስ የውጭ የበላይነት ዘመን መባቻን ያመለክታል። ግን
ይሄ ሉዓላዊነት ብዙ አልቆየም። ብዙም ሳይቆይ የራሲ ወልደ ሚካኤል ግዛት ኬባባ ውስጥ እንደገባ መንግሥት ሆነ። ኃያላን የውጭ ኃይሎች ከየአቅጣጫው ይጨምቁ ጀመረ። ሁኔታው እጅግ በጣም ውስብስብ ነበር። አስቡት እስቲ፣ ከምዕራብ በሱዳን የተነሱት የማህዲስት ኃይሎች፣ ከደቡብ የትግራይ ገዢዎች ግፊት፣ እንዲሁም በቀይ ባህር ዳርቻዎች ላይ እግራቸውን ያጸኑት ጣሊያኖች መስፋፋት የራሲ ወልደ ሚካኤልን ግዛት ከሁሉም አቅጣጫ ፈተኑት። የማይቻል ሁኔታ ነበር። የሁሉ ግፊት አካባቢውን ወደ ከባድ የፖለቲካ ትርምስ ውስጥ ነው የከተተው። ጥምረቶች በፍጥነት ይለዋወጡ ነበር። ክህደት የተለመደ ሆነ እና የተወሰዱት እርምጃዎች በአካባቢው ሕዝብ ላይ አስከፊ መዘዝ አስከተሉ። እናም የሁሉ ታሪክ ወደ አንድ ወሳኝ ጥያቄ ያመራናል። ራሲ ወልደ ሚካኤል ምንም እንኳን የዘመኑ ግላዲያተር ቢሆኑም በታላላቅ ግዛቶችና ኃይሎች መካከል በተያዘች ምድር ላይ ሉዓላዊነታቸውን አስጠብቆ መቆየት በእርግጥ ይችሉ ነበር? ይህ ጥያቄ ስለ ሥልጣን፣ ስለ ሉዓላዊነት እና ስለ ታሪካዊ ዕጣ ፈንታ ምንነት እንድናስብ የሚጋብዝ ነው።